ደስ ይላል። እኔ በጎ አድራጎት ያው ብዙ ጊዜ ሲሰራ ቆይቻለሁ። እስከ 10 በጎ አድራጎት ዘመቻዎችን ሳደርግ ቆይቻለሁ። ከራሴ ብዙ ልምዶች አሉ እና ያው በጣም ከእናንተ ጋር እዚህ በመቆየቴ በደንብ ልቀሳ ከእናንተ ጋር እየሰራሁ በመሆኔ በጣም ደስ ብሎኛል። በጣም አመሰግናችኋለሁ። እስካሁን እንግዲህ ወደ 3 ቀናችን ነው ከእናንተ ጋር ስንቆይ። በጣም በሚገርም ሁኔታ ወደ 60 ያህል ሰዎች ደም ለግሳችኋል። ይሄ ማለት እዚህ ሆናችሁ 60 ሰው ሆስፒታል ላይ ያለው ሰው ህይወት ዘርታችኋል እና የሰው ልጅ ለሰው ህይወቱ ደሙ ላይ ነው እና ደም የሚለግስ ሰው ህይወት ይለግሳል። ስለዚህ አንድ ሰው አንድ ደም ሲሰጥ ለሌላ ሰው ህይወት ነው የሚሰጠው። ስለዚህ እዚህ ሆናችሁ የራሳችሁን ስልጠና እየሰለጠናችሁ በጎ አድራጎት ኮሚኒቲ ሰርቪስ እየሰጣችሁ አገኝ ደግሞ ሆስፒታል ያለው ሰው ህይወት መዝራት ማለት በጣም ትልቅ ነገር ነውና እጅግ በጣም አድርጌ አመሰግናለሁ። እስቲ ለራሳችሁ ሞራል ደም እንዲኖረን ያደርጋል ማለት ነው። ሌላው ደግሞ ምንድነው? ካንሰር ሁላ ይከላከላል። የሚለግስ ሰው ካንሰር ይከላከላል። እንዴት ሲባል ይሄ የቀይ ደም ሴል ሰውነታችን ላይ በበዛ ቁጥር ካንሰር ለመጋለጥ እድሉ ይላል። ስለዚህ በምንለግስበት ሰዓት ሰው ከካንሰር የመጋለጥን እድል ይቀንሳል። ሌላው እነዚህ ትልቁ ጥቅሞቹ እነዚህ ናቸው። እየሰጠን ነው እንጠቀማለን። ማን መለገስ ይችላል? ደም አሁን ብዙ ጊዜ በጣም አስቸጋሪ ነው። እኔ መለገስ አልችልም፣ እኔ ቀጭን ነኝ፣ እኔ ምናምን ይባላል። ሮም 25 ላይ ያላችሁ 26 ላይ ያለው ሰው በብዛት እነሱ ግሩፖች አንደኛ ናቸው። አጠቅሙላቸው ሮም 25 እና 26 በደንብ ብዙ ሰው መጥቶ ሰጥቷልና አሁንም ቢሆን እስቲ የቀራችሁ እኛ ውጭ እንጠብቃችኋለን። ደም አድኑ፣ ደም ሰጣችሁ፣ ነፍስ አድኑ። ይሄ ቀላል ነገር አለ። እዚህ አሁን ዘመን ወርቅነህ አያለ፣ ወርቁ ካሳ፣ ንጉሴ መሀል ላይ የወጣችሁ መለገስ ትችላላችሁ። አዲስ ለምትለግሱም ሰርቲፊኬት እናዘጋጃለን። በጣም አመሰግናለሁ። ሞራል ለራሳችሁ